ጭፈራው ተቋረጠ። ሳቁ በዝምታ ተተካ። በደስታ የተሞላ ሰርግ ላይ ድንገት የሚያስጨንቅ ጉዳይ ተፈጠረ። የወይን ጠጁ ማለቁ ለሙሽሮች ታላቅ እፍረት ሊሆንባቸው ነበር። ነገር ግን በዚያ ድግስ ላይ አንድ ያልተጠበቀ እንግዳ ነበር። የዚህ ታላቅ እንግዳ በዚያ ሰርግ ላይ መገኘት ጉድለቱን ወደ ምልአት፣ ጭንቀቱን ወደ ሐሴት እንዴት እንደቀየረ ተመልከቱ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በሶስተኛው ቀን በገሊላ በምትገኝ ቃና በምትባል መንደር የሰርግ ድግስ ነበር። ጌታችን 40 ጾሙን ፈጽሞ በወጣ በሶስተኛው ቀን በገሊላ አውራጃ ቃና በተባለች መንደር ሰርግ ሆነ። በዚያች ትንሽ መንደር የደስታ ጭፈራ፣ የከበሮ ድምፅና የሳቅ ድምፅ አየሩን ሞልቶታል። የተጠሩት ሰዎች ብዙ ከመሆናቸው ባሻገር ብዙዎችን መመገብ የሚችል አምላክ በሰርግ ቤቱ መጠራቱ ልዩ ዕለት አድርገዋል። ኢየሱስ ከእናቱ ከማርያምና ከደቀ መዛሙርቱ ጋር በዚህ የፍቅር በዓል ላይ ተገኝተው ነበር። ጌታ በዚህ ሰርግ ላይ በመታደሙ ከሚደሰቱት ጋር መደሰት፣ ከሚያዝኑት ጋር ማዘን ተገቢ መሆኑን መድኃኒታችን ኢየሱስ ክርስቶስ በተግባር ያስተምረናል። ውድ ቤተሰቦች፣ ያንን የደስታ ቀን አንድ ችግር ገጠመው። ድንገት ደስታው ደበዘዘ። ለሰርጉ ድምቀት የተዘጋጀው የወይን ጠጅ አለቀ። በዚያ ባህል ወይን ማለቁ ታላቅ እፍረትና የደስታ ማደናቀፊያ ነበር። ያኔ ምን ማድረግ እንዳለበት የተረዳው የሰርጉ ደጋሽ ወደ እመቤታችን ድንግል ማርያም ጠጋ ብሎ ጭንቀቱን ነገራት። እሷም ወደ ልጇ ወደ ኢየሱስ ክርስቶስ ዘወር ብላ የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ምልጃሽን የማልፈጽምበት ምን ምክንያት አለኝ? ጊዜ ገና አልደረሰም አላት። ጊዜ አልደረሰም ያለው አንድም በወቅቱ ይሁዳ አልነበረምና ከሚስጥሩ ከታምራቱ ለየኝ እንዳይል እስኪመጣ ነበር። አንድም ወይኑ ፈጽሞ ተጠንፍፎ አላለቀምና የነበረውን ወይን አበረከተ እንጂ ውሃውን ወደ ወይን አልለወጠውም እንዳይሉ፣ አንድም ደግሞ እውነተኛውንና ሕይወት የሚሰጠውን አማናዊ ወይን ደሜን የምሰጥበት ጊዜ አልደረሰም ሲል ነው። እናቱ ግን በታላቅ እምነት ወደ አገልጋዮቹ ዘወር ብላ የሚላችሁን ሁሉ አድርጉ አለቻቸው። በአቅራቢያውም ለጽዳት ሥርዓት የሚሆን 6 የድንጋይ ጋኖች ነበሩ። ኢየሱስም ጋኖቹን ውሃ ሙሏቸው ሲል አዘዘ። አገልጋዮቹም እስከ አፋቸው ሞሏቸው። አሁን ቀድታችሁ ለሰርግ አዳራሹ አዛዥ ስጡት አላቸው። አገልጋዩ ጽዋውን ሲያነሳው ያ ንጹሕ ውሃ ወደ ቀይ ደም የመሰለ ጥራትና መዓዛ ወዳለው ድንቅ የወይን ጠጅ ተለውጧል። የጌታችን የኢየሱስ ክርስቶስ መገኘት፣ የአማላጅቷ የድንግል ማርያም በሰርጉ መጠራት ለባለሰርጉና ለታዳሚዎች ምልአት ነበር። የድግስ አዛዡ አጋፋሪው ማለት ነው የወይኑን ጥራት ሲቀምስ ተገረመ። ሙሽራውን ጠርቶ ሰው ሁሉ መጀመሪያ መልካሙን ወይን ያቀርባል፣ አንተ ግን እስካሁን መልካሙን ወይን አቆይተሃል አለው። ውድ ቤተሰቦች፣ ተራውን ከፊት ታላቁን ከኋላ ማድረግ የእግዚአብሔር ልማድ ነው። ለሰው ልጅ በመጀመሪያ የተሰጠው የሚያልፈው ዓለም ነው። በኋላም የማያልፈው መንግሥተ ሰማያት ይሰጠዋል። ሰው መጀመሪያ ይሞታል፣ በመጨረሻ ትንሣኤ አለው። ሰው መጀመሪያ ሲወለድ ርቃኑን ነው፣ በኋላ የጸጋ ልብስ ይለብሳል፣ ሀብታም ይሆናል። ሰው ወደዚህ ዓለም ሲመጣ ዓለምን የሚያገኛት የሚተዋወቃት በለቅሶ ነው፣ በኋላ ግን ይደሰታል። ተመልሶም በሐሳር በለቅሶ ወደ መቃብር ይወርዳል። በደስታ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ይነሳል። ተራውን ከፊት ታላቁን ከኋላ ማድረግ የእግዚአብሔር ልማድ ነው። ውድ ቤተሰቦች፣ ታዲያ ያ በድንገት ደስታ ርቆት የነበረው ሰርግ ቤት በድጋሚ ደስታው ፈነዳ፣ የኢየሱስም ክብር ታየ። ይህ የኢየሱስ ክርስቶስ ክብሩን የገለጠበት የመጀመሪያው ተአምር ነበር። ተራውን ውሃ ወደ ልዩ ወይን በመለወጥ ሕይወታችንን ወደ ተሻለ ክብር የመለወጥ ስልጣንን እንዳለው አሳየ።